የባህር ዛፍ ቅባት በቤት ውስጥ አብረን እንስራ። ሄይ ጋይስ፣ የባህር ዛፍ ቅጠል ቅባትን ወይም ዩካሊፕተስ ኦይል ለመስራት የሚያስፈልጉንን ስቴፖች ጠብቀን እንስራ። በመጀመሪያ የባህር ዛፍ ቅጠሉን በንጹህ ውሃ በደንብ እናጥበዋለን። ሳጥም መቅረጹን ፎርግቼው ነው ጋይስ፣ ሶሪ። በመቀጠል እንዲደርቅ ፀሐይ ላይ እናሰጣውና እንደዚህ በደንብ ሲደርቅ እጃችንን ታጥበን አድርቀን በእጃችን እናሸዋለን። ወይም መፍጫ ካላችሁ በሱ በትንሹ መፍጨትም ትችላላችሁ። ይሄ የሚጠቅመን ቅጠል ውስጥ ያለው ቅባት በደንብ እንዲወጣ ይረዳዋል። ይሄንን ቅባት የምናዘጋጀው በስቲም ወይንም እንፋሎት ስለሆነ የፈላ ውሃ ላይ ተጨማሪ አነስ ያለ ድስት አዘጋጅተን ቅባታችንን እንጨምራለን። በመቀጠል ፈጭተን ያዘጋጀነውን ባህር ዛፍ ቅጠል እናደርግበታለን። እዚህ ጋር እኔ የተጠቀምኩት ታፍላን ሄር ኦይል ነው። ከሱ የተሻለ ደግሞ ኮኮናት ኦይል፣ ኦሊቭ ኦይል ሌሎችንም መጠቀም ትችላላችሁ። በዝቅተኛ ሙቀት ከ1 እስከ 2 ሰዓት እንተወዋለን። ከ2 ሰዓት በኋላ እናወርደውና ከድነው በትክክለኛ ሩም ቴምፕሬቸር ላይ ከ1 እስከ 2 ቀን እናስቀምጠዋለን። በመቀጠል ንጹህ በሆነ የቅባት እቃ ውስጥ እንጨምረዋለን። ይሄንን ያዘጋጀነውን የባህር ዛፍ ቅባት በትክክለኛ ሩም ቴምፕሬቸር ካስቀመጣችሁት ከ2 ሳምንት እስከ 1 ወር ልትጠቀሙት ትችላላችሁ። ፎጠርን ካመጣ ወይም የከለር መቀየር ካያችሁበት እንዳትጠቀሙት እመክራችኋለሁ። አጠቃቀሙን ቀጣይ ቪዲዮ ላይ ሰራላችኋለሁ። ላይክ፣ ኮፒ ሊንክ አድርጉልኝ። ሊጠቅማችሁ ስለሚችል ሴቭ አድርጉት። እወዳችኋለሁ። ባይ